እየተጫወቱ አይደለም። ይህ ውጊያ እስከ ሞት ድረስ ሊያደርሳቸው ይችላል። አንዱ ጉማሬ የሌላኛው ሙሉ ጭንቅላት በአፉን አስገብቶ ለመጨፍለቅ ሲሞክር ማየት ያስገርማል። ይህ እንስሳ አሁን በዚህ አፉ አከፋፈት ሳር ተመጋቢ ነው ቢባል ሰው ያምናል? ከዚህ በፊት ስለ ጉማሬ የሰራሁት ቪዲዮ ላይ አንዳንድ ሰዎች ጉማሬ የዋ ነው ከኛ ነው የሚውለው ያላችሁ ሰዎች የውላችሁ እናንተ ምናልባት ከሰው የተላመዱ የተረጋጉ ከሰው ሀብሀብ የለመዱ አይታችሁ ይሆናል። ነገር ግን በተፈጥሯዊ ቦታቸው ጉማሬዎች በጣም አደገኛ ናቸው። ለሰው ቢሆን ከባድ ጉዳት ያደርሳሉ። 500 ሰው በአመት በአፍሪካ ይገድላሉ እያልኳችሁ ነው። አፉ ሲከፈት የሚታየው ትልቅ 50 ሴንቲሜትር የሚደርስ ጥርስ ሳር መጋጫ አይደለም፣ እንደ ቀንድ መዋጊያ ነው። እርስ በርሳቸው ለግዛታቸው ሲጣሉ ደም አፋሳሽ ጸብ ነው የሚፈጠረው። ለሌላ እንስሳ ቢሆን አይመለሱም። ቁጡ ትዕግስት አልባ ናቸው። ለአንበሳ ለአዞ ተመልከቱ። ጉማሬ ምድር ላይ ካሉ እንስሳት ሶስተኛው ትልቁ ነው። ዝሆን አንደኛ፣ አውራሪስ ሁለተኛ ነው። ጉማሬ ደግሞ ሶስተኛ ነው እና ግዝፈታቸው አይታችሁ የዋህ አይምሰሏችሁ ለማለት ነው። ፎሎ ላይክ ማድረግ እንዳይረሳ። ፒስ አውት።